ምን ነው እየሰማ ነው? አይዞህ ብሎ ነው። ኧረ እባካችሁ እንዴ! ኧረ ደም እየፈሰሰው ነው። ተላቅጠሮችን ተጠቅመ ነው ተጠምቆይ እንደሆነ ግን ምን ታውቀው? አዎ ፍቅረኛሽን ላገናኝሽ እንደሆነም ነገርሽ ነበር። እንዴ አንተ ያመሃል እንዴ? በጣም ብዙ ጊዜ ፈልጌዋለሁ ማለት እንዴት ነው አንድ ወንድ ለፍቅረኛው እንደዚህ ሁኛለሁ እንደዚህ አርግዣለሁ ብሎ ሊነግር የሚችል? ማድረግ ያለብኝን ነገር እንዳለ አድርጌያለሁ። ምንም መቆጣጠር ስለማልችል በቃ እሱን ለማግኘት ያላረኩት ነገር የለም። አንድ ላይ ሆናችሁ ለዚህ ነገር መፍትሄ መፈለግ ነው የሚሻለው። በቃ እኔ ከሱ ብዙ ነገር ከሱ ጋር ነው የለመድኩት። የትኛው መንፈስ ነው የሚጨንቀው? ወይስ አንተ መጠቀም ጀምረ ነው? በዛ ነገር የታጠረ ሰው ስለሆነ ሌላው ጊዜ በተለየ የጀመርከው የምታመልከው ነገር አለ ማለት ነው። ቤት አንተ ለማጣላት ነው የመጣው ከነሱ ቤት አየህ። አንተ ህፃን ልጅ ነህ እንደ ሰው ቤት ያየውን ነገር ቤት መታ አደረኩ ብለህ እኛን ለመሸወር ነው? አባትሽ ባዕድ አምልኮ ጋር ንክኪ ያለው ወይስ የለው? ለምንድን ነው ይህን ነገር የምታደርገው በሰዓቱ? ማለት ሁላ እየተፋቀራችሁ እንደዚህ እየተወደዳችሁ እንዴት በአንዴ እሷን ለመተው አሰብክ? እንዴት አንተ ያመሃል እንዴ? ምን ሆነ ነው? እንዴት ነው አንድ ወንድ ለፍቅረኛው እንደዚህ ሁኛለሁ እንደዚህ አርግዣለሁ ብሎ ሊነግር የሚችል? አንተ ምን ሆነ ነው እንዴ? ይሄ ቀላል ነገር ነው እንዴ? አያዋርድም? ምንም አይመስልም? ለሞራል ለሳይኮሎጂካል እንትን አይደለም? እና እሱ ግን ይሄን ነገር የምታፈቅራት ሰው መሸከም ይችላል? አንተ የምታፈቅራት እንደው ለፍቅረኛ ሳይሆን አንድም ሰው በቃ መንገድ አላፊስ ቢሆን ማያውቅ ሰውስ ቢሆን ይሄን ቢሰማ ምንድን ነው ሊልም ይችላል? ይገባኛል። ያንተ ሞራል ምን አይነት ይኸውልህ፣ እንደ አንተ የምታፈቅራት ሰው የምታፈቅር ከሆነ አንድ ላይ ሆናችሁ ለዚህ ነገር መፍትሄ መፈለግ ነው የሚሻለው ወይ እኮ እሷም የምታውቀው ነገር ሊኖር ይችላል። እኔ አላመንኩም ይሄን ነገር ለእሷ ተናግሪ ይሄን ስዋረድ በምትወደው ሰው እንደዚህ አይነት ነገር የሞራል ሲመጣ በጣም ራስን እንድጠላ ነው የሚያደርገው። እሺ አንዴ ይቅርታ ግን አቋረጥኩ። ግን እህት አንዳንድ ነገሮች ነግራኝ ነበረ። በቤት ውስጥ አንተ ማለት ማትጠቀማቸው ነገሮች ማለትም ሳንደል፣ ሻማ ምናምን አንተ ማለት ቤት በምትውል ሰዓት ላይ እነዚህ ነገሮች እየተፈጠሩ ነበረ። እሷ ነግራኝ ነበር። አንተ ይሄን ነገር አትጠቀመውም። ማን ነው ቤት ውስጥ የሚያመጣው? ወይስ አንተ መጠቀም ጀምረ ነው? ያላቅም በቃ አንዳንዴ እንደዚህ በቃ ሲያበሩ አይቼ ምናምን አበራ ነበረ ዝም ብዬ በምን እንድትረዳች ጀመረጣን ያማሃል ነበረ ወይ ያማሃል ነበረ ጣልነሰን አይደለም በቃ እንደዚህ የሆነ ራሴን በዛን ሰዓት ምንም መቆጣጠር ስለማልችል ሁሉም ነገር መንፈስ ሁሉ ጊዜ በቃ ይጨንቀኝ ያስጠላኝ ነበር። አንዱን ሳገኝ አንዱን ያደርጋለሁ። የትኛው መንፈስ ነው የሚጨንቀው? በቃ ሁሉም በቃ ሰውነት ሰላም አይሰማኝም ነበር። አንዱን ሳልነበረበት ደውልም ለኔ አጨሳለሁ እንደ መፍትሄ ዝም ብዬ ራሴ እንትን እያደረኩ ከዛ ደግሞ እኮ ምንድነው ስለው አይነግረኝም አላቅም ነው የሚለው። ለምንድን ነው ይሄን ነገር የምታደርገው በሰዓቱ? ለምን ስለሷ ተደብቃታለህ? ምን ታደርጋለች? እኔ እኮ ጨንቆኝ ነው በቃ እኮ እና ታዲያ ይሄን ነገር ካረኩ እኔ ጨንቆኝ እሷን ላስጨንቃት አልፈልግም። መብት ነው እኮ ምን ችግር አለው? ሰንደል ማጨስና ሻማ ማብራት ምኑ ነው ይሄ ጭንቀቱ? በቃ እኔ በዚያን ያክል ሰው ከጨነቀው ጸሎት ያደርጋል ወይ ወደ ከቤት ይወጣል እንጂ ሰንደል ማጨስ ነው እንዴ ጭንቀት የሚያቀለው? እጣኑ እንግዲህ እኔ በዛን ሰዓት መፍትሄ ይሆናል በዛን ሰዓት አይምሮዬም ሲጀመርም ትክክል አልነበር። አንተ በራስህ የምታደርገው ነገር አለ፣ የምታመልከው ነገር አለ እንዴ በራስህ? ኧረ እኔ የማመልከው ነገር የለኝም። ምን ሆነ ነው አንተ እንዴ? አንተ ተፋታኝ እንጂ በጣም እኮ እንትን አልኩ። አይ የምታረገው ነገር ካለ ነገር ነው። ግራ ያጋባኝ ማትወደውን ነገር ድንገት ከመሬት ተነስተህ ማድረግ ከጀመርክ ስማኝ፣ ማትወደውን ነገር ከመሬት ተነስተህ ማድረግ ከጀመርክ አንተ ከሌላው ጊዜ በተለየ የጀመርከው የምታመልከው ነገር አለ ማለት ነው ቤት ውስጥ። እሷንም መደበቅ ያስፈለገ ለዛ ነው አይደለም? እውነቱን ንገረኝ ሰው እየነገርኩ አሁን ትዕግስቴን ያስጨረስከኝ ያለው ስለምን ትዕግስት ነው የምታወራው? እኔ ራሴ አሁን እንደዚህ አይነት ጉሬታ ላይ መቼም አሞታልና ምንም ማድረግ አይችልም ብለው ነው እንደዚህ የምትፈታተው። በትክክል አዋራኝ። እኔ በትክክል ያወራው ነገር ስታደርግ ለምንድን ነው የምን አምልኮ ነው የማመልከው? ሰንደል እያጨስ ሻማ እያበራ ቤት ውስጥ ለምንድን ነው ሻማ ማብራት አምልኮ ነው እንዴ? አሁን እኮ አልከኝ ሲጨንቀኝ ያን ነገር አደርጋለሁ። በቃ ሲጨንቀኝ ነው በቃ እኔ ማድረግውን አላውቅም። ምን ለምናቀለና ወይ ነገር ፈልገው ከሆነ ይሄ ነገር እየተደረገበት በቃ አላውቅም። ያ ከፊት የነበረውን በቃ ከአካባቢ ላይ ያገኘሁትን ነገር ነው ይሄ ነገር አንተም አትጠቀም እሷም ስትጠቀም ስለማትፈልገው እቤት ውስጥ የለም። አዎ እየገዛክ ነው ይሄ ነገር የምታደርገው። እቤት ውስጥ ሳገኝ ብላ አትዋሽ። የምታውቀው ነገር ካለ ነገር ነው ይሄ ነገር ተቃም አንተ የምታደርገው ነገር አለ የደበከን ከኛ። ስለዚህ ነገር የምታውቀው ነገር ካለ ነገር ከዚህ በላይ ጉድ ያለ እሺ አንዳንዴ ከዛ ከልጅቷ ቤት አንዳንድ እንደዚህ አይነት ነገር አየው ነበር። ምንድነው የምታየው?
እንደዚህ ሰንደል ነገር እንደዚህ ሆና ምን ያገናኛል ካንተ ህይወት ጋር? በቃ ያየሁትን አደረኩኝ። በቃ ምን ያገናኛል? እኔ ሳደርግ ትከለክለኛል ነበር። የምን ያየው ማድረግ ነው? ይሄ ነገር ካንተ ህይወት ጋር ምን የሚያገናኘው ነገር የለም። የሰማኝ ነው። እኔ አደረኩኝ፣ እንደዛ አደረኩኝ። በቃ ከነሱ ቤት አየሁ። አንተ ህፃን ልጅ ነው እንደ ሰው ቤት ያየውን ነገር ቤት መታ አደረኩ ብለን እኛ ለመሸወር ነው። በቃ እነሱ አንድ ሰው ሲታመም እንደዚህ ሲያደርጉ አይቻልም። እና ምን አንተ በየቀኑ ታርገው በየቀኑ ያመማል። ከነሱ ቤት ሰው ሲታመም የሆነ ነገር ሲሆን ሲያጨሱ በጣም ሲያጨሱ ምናምን አየሁት። እኔ በቃ ራሴን ሲያመኝ ሁሉ ነገር እንደዚህ ሲያደርግኝ በቃ የሆነ ነገር ሌላ ስሜት ሲመጣ እሺ ለምን አትነግረኝም ነበር? የምን ጣን ነው የምን ሰንደል ነው? እና ከዛ ያየሁትን ከዛ አይቼ ነው ብዬ ልንገርሽ ላንቺ ይሻላል። ከዚህ ሁሉ ነገር ይሻል ነበር። አንተ እያወራ ያለው ነገር በዚህ ምክንያት ብቻ አይደለም የሚሆነው። የሆነ ያልነገርከን ከኛ የደበቀው ነገር አለ። እኔ ምንም የደበኩት ነገር የለም። ከዛ ቤት ይሄን ብቻ አይደለም ያየው፣ ሌላም ነገር ያየው ነገር አለ ማለት ነው። የደበቀው ደበቀ የምታረግበት ምክንያት ነገር የለም አለ። በቃ ልጅቷ ደበቀ ከሷ ደበቀ ስትወጣ ልጅቷ ስለምትመጣ አንዳንዴ በቃ እንደዛ አይነት ነገር ሰንደል እጣን ይዛ ትመጣለች። ከልጅቷ ጋር ታረጉ ነበር ማለት ነው። ያው የለመዱት ስለሆነ እነሱ በቃ ችግር የለም። በቃ ከልጅቷ ጋርም አንድ ላይ ነበር የምታረጉም ማለት ነው። ብለና ይሄ እኮ ኖርማል ነገር ነው እኮ በቃ ቀላል ነገር ነው። ማትወደው ነገር ለአንድ ሴት ብለህ ማለት ማትወድ ሰውዬ ብሎ ነበር ማለት ወደኔ በዛን ሰዓት አላወኩም። ወድጄ ይሆን ማደርገው ማለት አልወድ ይሆን ምንም የገባኝ ነገር ልጅቷ ከእንደ የምታመጣው ያንን ነገር ከቤት ሞልቷል። በቃ ሲጀምር ከነሱ ቤት አይቼ ነው ያደረኩት። እነሱ ቤት ሞልቷል ማለት ነው። እነሱ ቤት ምን የሚደረግ ነገር አለ አንተ የምታውቀው? አላቅም። አንተ ምንድነው እንደዚህ የምትፈተው? ጭራሽ ከኔ የኔን ታሪክ ህይወት ጨርሰህ እኮ ከሌላ ህይወት ገባ። ምንድነው አንተ? አይ ከዛ ቤት ብዙ ነገር አሁን ቀደም ከዛ ቤት መንፈስ ማለት ይጨቀኛል። አሁን ከዛ ቤት በጣም ምናምን ይደረጋል ነገር የለም። እኔ አሁን ስለነገረህ ራሱ ካንተ እኩል ነው እየሰማው ያለው። አንቺ ዝም በይ። ምን አገባሽ? አየው አይደለ? አየው እኔ እኮ ለአንተ ብዬ እኮ ነው የምሰቃየው እኮ እንደዚህ። ለኔ ብለሽ ለምን ተሰቃየሽ? እንዴት ነው የተሰቃየሽው? ካሜራ ይዘሽ ለሚዲያ ልትለቂ እኮ ነው ሰው ይዘሽ የመጣሽው። እኔ ተደብቄ የተቀመጥኩት አንተ ምንድነው የኛ ካሜራ ይዘው ወጣ አንገበገበ መረ የደበቀው ነገር አለ እንዴ? እቺ ልጅ አታሳዝናል። ለማን ወንድምሽ እንዲሆን ማውጣት አልፈልግም ነበር። ምኑ ነው ለማንም ሰው እስከምሞት ድረስ ምኑ ነው ማውራት የማፈልግ? ምንድነው በቃ ማንም እንደዚህ ሁኛ እንዲያይ አልፈልግም ነበር እኮ። እና ምንድነው የሚያገናኘው? እንዳይህማ ከዛ ሁሉ ቤት አስለቅቄ ለብቻ ይኸው ኧረ ዝም በይ በእናትሽ ዝም በይ። ለቤተሰብ ራሱ ዝም ብዬ እየኖርኩ ነው። አንተን ለማለት አልሞከርክም? አንተ ከሷ ጋር እዛ ቤት ምን እንዳለ ምናምን አሁን እንዳልከኝ ከሆነ የጀንቃል ቤት ውስጥ በጣም ምናምን ቤት ውስጥ ገብተህ ለማየት አልሞከርክም? ምንድነው ያለው ነገር በሚል ከነሱ ቤት አዎ ማለት አሁን አንተ ከነሱ ቤት አውጥተህ ከነሱ ቤት ጣን ሲያጨሱ አይተህ ሰንደል ሲያጨሱ አይተህ ቤት ወስደህ እንትን እያልክ ነው። ያን ነገር ለምንድን ነው የሚያደርጉብህ? ለቤት አልገባም። እኔ ሳረጋይቶ ሊያረጋ ለመጠየቅ ደግሞ ምን መሰለህ የምትወደው ሰው ገብተህ ከእናንተ ቤት ምንድነው የሚሰራው እንደዚህ የሚደረጉ ለምንድን ነው ምናምን አይባልም። ይኸውልህ እሷ ቤት ውስጥ ሁሉ ያውላ ነገር ታረግ ነበር። እየጠየቁ ነው። እሷ ያውላ ነገር ታረግ ነበር። ቤት ውስጥ ታጨስ ነበር፣ እጣንም ሰንደልም ታጨስ ነበር። ያውላ ነገር ስታረግ አንተ አንድም ቀን ወስደህ አንተ ከሷ አይታ አርጋ አታውቅም። ግን ለየት ብሎ አንተ ከዛ ቤት ብቻ አይታ ያን ነገር ልታረግ የቻልክበት ሌላ ለየት ያለ ያየው ነገር አለ። ጭራሽ ያየው ነገር እኮ የለም። እኔ በቃ ያየው ነገር ከሌለ ለምን ከሷ አይታ አላርክም? አመመኛ እንዴ ሲያመኝ እኮ ሁሉም ነገር ከነሱ ያየሁትን ነገር ማድረግ በቃ አክሽን ማድረግ ጀመርኩኝ። እኔ እንዴ ሁሉም ነገር በቃ ከዛ ያየሁትን ከራሴ ወስጄ በቃ ሁሉም ነገር እንትን እጣኑንም ማጨስ ሻማውንም ማብራት እኔ ሳበራ ያመቱ መፍትሄ ይሰጠኛል ብዬ ያሰብኩትን ነገር እኔ ሳበራ ሻማ ለምን አላበራህም? ቡና ሳፈላ ቤት ውስጥ እጣን ሳጨስ ሰንደል ሳጨስ ለምን አላረክም ነበር? ምን ሆነ ነው? እኔ ልታጨሰኝ እኮ ነው እንዴ? ጨጓራዬ እኮ ተቃጥሏል። አንተ ሰው ያማል እንዴ? እሷ እያለች ያለችው ለአንተ መፍትሄ እየፈለገች ነው። ለማቃጠል ነው እንዴ? እኔን ለማቃጠል ነው እንዴ አንተ የመጣው? ለአንተ መፍትሄ እየፈለገ ያለው መጀመሪያ አመጣት ጉዴን አሳየችኝ ለአንተ። አሁን ደግሞ እዚህ አመጣ እኔ እንድጨስስ ነው እንዴ ብትፈልገው? አረ ይግባ ካንዴ ተረዳን። አንተ ለማጣላት ነው የመጣው? ቤት ውስጥ ያየው ነገር አለ። ይሄን ነገር ከሷ አስታረገው ያላረከውን ነገር እንዴት ነው አንተ ይሄን ነገር ከዛ ቤት አይተል ታረግ ይችላልከው? በምክንያት ነው። በቃ ልጅቷንም ነግሬሃለሁ፣ ፍቅረኛ ናት። እሷ ጋር ስንሄድ የምናደርገውን ነገር ሁሉም በራሴ ሳረግ ደግሞ ያስደስተኛል። በቃ
ያስደስተኝ ነበር እና እኔ ሳረግ ምን ሆነህ ነው ያመኛል እረፊ ይሄን ነገር አውጭልኝ ወደዛ ያልካል ነበር እስኪ አንቺ እንትን እኔ ሳረግ አይሆንም ነበር የሚለው ለምን እሺ አሁን ምን ደማመጥ ይመስለኛል እሷ ማለት በለምን ነው እስኪ ምን ከነሱ ቤት የታመመ ሰው አይቼ ነበር እሺ ከታመመ ሰው ላይ የሚያደርጉት ነገር ደግሞ ብዙ ነገሮች አሉ በጣም ሲያጨሱ አይቻለሁ ሰንደል ምናምን እንትን ሲያደርጉ አይቻለሁ ሌላም ብዙ በቃ እኔ አይቼ ማላውቀው ነገር እሺ ሲያደርጉ አይቻለሁ ከነሱ ቤት እንደዚህ የሚደረገው መፍትሄ ስላለው አይደል እንዴ ቢናን ብዬ በራሴ ሞክር ነበር ምክንያቱም ስሜት የሚሰማኝ ለራሴ ነው ለሷም ደግሞ እንደዚህ እየተሰማኝ ነው ከውስጥ የህመም እየተሰማኝ ነው ምናን ብዬ አልነገርኳትም እሱን መናገር ስላልፈለኩ እሱን እንደዚህ ማድረጉ ለዚህ ነው እንደዚህ ማድረጉ ደግሞ ለዚህ ነው ብዬ ለሷ መናገር አልፈለኩም ነበር ይሄ ምንድነው ስትል እኔ እንጃ ምንድነው ምናምን ብዬ በቃ አድባብሽ ምናምን ያለፍኩኝ ነበር በዛን ሰዓት ስለዚህ ነው ይሄ ሁሉ ነገር በቃ ለሷ መናገር ያልፈለኩት ምክንያቱም በዛን ሰዓት በሽታዬም ያን ያክል እንደዚህ የጠናና የታወቃል ነበር እየጀመረ ነው ገና ሁሉም ሲጨንቀኝ ብቻ ይሁን ምንድነው ይያልኩኝ አጨሳለሁ እንትን አጣና አጨሳለሁ ሻማ አበራለሁ አቤት ለምን ያን ነገር እንደሚያደርጉት ማለት ፍቅረኛ አልጠይቃትም እንዴ ለመፍትሄ ነው ለታመመ ሰው ነው ለሆነ እንደዚህ አይነት ሰው ምናምን ሲሉኝ እኮ ስለምሰማ ነው እንጂ እንደዛን ዝም ቢቶ ያየሁትን ነገር ያደርኩ እንዴ ታዲያ አንተ ይሄን ነገር ሊጫን ነበር ለመጠየቅ አንተ ከበባህልም ታውቃለህ እንደዚህ የጣን ሲጨስፈውስ አይደለም እኔ ነው እነሱ ቤት ውስጥ እዛ የሚያመልኩት ነገር አለ ሌላ ነገር ያው አለ እነሱ ከነሱ ቤት እንደዛ አይነት ነገር አለ ማለት እንዴ ምን ነው የምታውቀው እንደዛ ሲያጨሱ ሲጮህ ድምጽ ምናምን የሆነ እንዲያው በቃ ማጥብቆ ሰዓት ላይ ራሱ የሆነ ድምጽ ትሰማ ትችላለህ የሆነ በቃ እንዲያው ይሄ በአዳም ልኮ ጋር የተያያዙ ነገሮችን ሁሉ ከነሱ ቤት ታያለ እንደዛ አይነት ነገሮች ስላሉ እኔ ደግሞ ጥርጣሬ ነው እንጂ ያው እርግጠኛ ሆኜ አይደለም ቅድም ስጠይቅ ለምን ይሄን ነገር አልነገርከኝም እንዲያው ካለፍኩኝ ብዬ ነበር በቃ እኔ መናገር አልፈለኩም ነበር ይሄ ነገር ታዲያ ከዚህ ነገር ጋር ይያዛል ብላ አላሰብኩም እሱ ነገር እኔ ተጠራጥራለሁ አልኩኝ እኮ ቅድም ተጠራጥራለሁ ተጠራጥረው ወይም እንትን አለ ነገር ግን እሱን እርግጠኛ ሆኜ እገሌ ነው ብዬ ማውራት ግን አልፈልግም ነው ያልኩ ስለዚህ እኮ ነው አሁንም በግልጽ የመግለጽልኛል እሺ ይሄ ነገር ከተፈጠረ በኋላ ያ ነገር አንተ ለዛ ነገር መፍትሄ ነው ብለህ ያን ነገር ለምን ወሰድክ አንደኛ ጥያቄ ይሄ ነው አንደኛ እንደዚህ የሆነ በቃ እኔ እንደኔ የሆነ ስሜት የሚሰማቸው ሰዎች እንደዚህ ሲያደርጉ መፍትሄ ይሰጣሉ ኦኬ ወንዶች ይመጡ ነበር እንደዚህ የሚሰማቸው እናንተ ሲሰማቸው እንደዚህ ሲያደርጉ የሆነ ይሄ ስሜቱ ይጠፋል ምናምን ሲባል ሰምቼ ነው ያደረኩት ከሌሎች ሰዎች ማለት ነው ስለዚህ የነሱ መፍትሄ በዛ መጥቶ ሰውየውን አማክሮ ምናምን እንደዛ ሲያደርጉ አይቼ ነው እኔ ደግሞ ሳላማክር ያየሁትን ነገር አደረኩት እና ፍቅረኛ ስለዚህ ነገር እንዴት እንደምታረግ ምናምን ማለትም ያን ነገር የሚመራው ማን ነበር በቃ የሷማ የሆነ ነገር እንደዚህ እየነበረኝ ነው ምናምን አይ ለሰዎቹ የሚያደርግላቸው ማን ነበር ለሰዎቹ ከነሱ ቤት ነው እኮ የሚያደርጉት እኮ ማን ነው የሚያደርግላቸው ያን ነገር ሰውየው ማለት የልጅቱ አባትየው ነው ይሄን ነገር የሚያደርገው እዛ ቤት ውስጥ አባትየው ያው እንደዛ አይነት ነገር መፍትሄ ይሰጣል ምናምን የሚል ሰው ነው ማለት ኦኬ ጥንቁልና የሚሰራ ሰው ማለት ነው አዎ እና ይሄን ነገር ያወቅ እንዴት ነው አንተ ጥንቁልና እንደሆነ ያወቅ ነው ይሄን ነገር ያረከው ቤት ውስጥ እኔ ጥንቁልና መሆን እኮ ማጨሱ ብቻ አይደለም እኮ ሌላ ነገር ሊኖር ይችላል እኮ ሌላ ብዙ ተግባራት እኮ ሊኖርዋል ነገር ግን እኔ እሱን ማጨሱን ጥንቁልና ነው ብዬ አምኛ አይደለም ነገር ግን ያ የተሰማኝ ስሜት እንደዛ ጋር የተያያዘ አይነት ነገር ሆነና ስጠይቃቸው እንደዚህ ያደርግ ሲባል ማን ያለክ ይሄን ነገር እንድታረግ የገፋፋክ ማን ነው ለምሳሌ የሆነ ልጅ ነበር እንደዚህ አሞት ግን በምን እንድትሻለው እንጃ ሰውየው ወይስ የሆነ በምን መፍትሄ እንደዳነ እንጃ በመጀመሪያው ነው በቃ የጠፋው እንደዚህ አድርጌ እንደዚህ አይነት ስሜት ተሰምቶኝ እንዳንተ አይነት ስሜት ተሰምቶኝ እንደዚህ አድርጌ እንደዚህ ሳይጨሰው ምን አደርገው እንደርገው የሆነ ሌላም ነገር የሚጨምር ሰውየው ራሱ ሄዶ ምናምን ነው መሰለኝ ያዳነው ማለት ነው ስለዚህ ጠፋ እኔ ግን እስኪ መጀመሪያ ይሄን ጭሱን ምናምን ልሞክር ምናምን እኮ ከሞከርክ በኋላ እስከ ሰውየው ጋር ለምን አላሰብኩም ለምን ያን ነገር አላረክም አላሰብኩም በብዙም ለምን አላረክም ያን ሰው ከፈወሰው አንተ ለምን ሰውየው
አይን በዚህ ልክ እንኳን መጋፈጥ አልፈለኩም ነበር ሰውየው ጋር ቢሆን እዛ ነዋሪ ስለሆነ ስትፈራዋለህ ታከብረዋለህ እዛ የሆነ እንደው አከራይ ሲሆን ያው መነጋገር እነሱ ጋር ያን ያክል ሪሌሽን ብዙም ደስ አይልም በቃ ያን ያክል እንዲያውም ልጅቷ ጋር ደግሞ ስለምንገናኝ ያን ያክል ሰውየውን መቅረብ ያን ያክል አስፈላጊ አልነበረም። አሁን እንዴት ነው ታዲያ አሁን ሆድህም እየገፋ ነው እሺ ይሄን ነገር ታዲያ ለምን ድጋሚ ወደ እነሱ ለምን ለመሄድ አልሞከርክም ማለት የሰውዬ መፍትሄ ያለው ብለህ የምታስብ ከሆነ አምነህበትም ነው እሱ የሚያደርገው ነገር ቤት ያደርገው አይደል እኔ ሰውየው መፍትሄ ያለው አሁን ለምን ወደዛ ጸበልም አሁን እንደነገርከኝ አልሄድክም ወይ ለምን ወደዛ ሄደህ ነገር ለማድረግ አልሞከርክም? ሰውየው ጋር ለመሄድ እኮ እኔ ደስ ይለኝ ነበር ምክንያቱም መፍትሄም ይገኛል ብዬ አስባለሁ እና ለማለት ነገር ግን ከዛ ቤት ልጅቷ አለች ልጅቷ ጋር ጭራሽ ይሄን መታየት ምንም በቃ አይምሮዬ ራሱ አይቀበል እሺ ሰውየው ጋር ላደርጉ ራሱ እሷንስ ከፈራክ ወይ ደግሞ ለምን ወደ ጸበል ስለምን አልሄድክም? ጸበል በጸበል የሚሆን ነገር አይደለም ይሄ ሌላ አምልኮ ነው ጉያልኩ እኮ አምልኮ ነው እኮ አምልኮ እኮ በጸበል በእምነት ከሄድክበት እኮ ይሰበራል አይደል ያን ነገር ካመንክበት ከተቀበልከው አንተ እምነትን የምታምንበት ከሆነ ወደ አሁን በክርስትና አሁን እንደ ኦርቶዶክስ መሰላችሁኝ እንደ እምነታችሁ ነው ወደ ጸበል ለምን አልሞከራችሁ? እንግዲህ የኔ ስህተት ሊሆን ይችላል እንግዲህ እሱን አላሰብኩም ያው የያዘኝ ይዘው ይሆናል ወይም ደግሞ ሌላ ነገር እንግዲህ ምንም እንደዛ አይነት ጸበል ምናምን እንኳን ሞከሩ እቴን ነገር ታውቃለች ይሄን ነገር አባትዮ እንደሚያርግ ታውቃለች? እርግጠኛ አይደለሁም እንደምታውቅ ያው ነገር ልትጠረጥር ትችላለች አይደለም ልትጠረጥር ትችላለች እነሱን እንደዛ አይነት ነገሮች ምናምን ነገር ግን ያው እንደዚህ አይነቱ በቃ አይናውጣ ጠንቋይ እንደሆነ ግን ምን ታውቀው አይመስል እንዴት አይናውጣ ያልክበት ምክንያት ምንድነው? ሰውየው በእናትህ ብዙ ጉድ ነው የሚሰራው እንዴት በጣም መጥፎ ሰው ነው በጣም እንዴት እሱ አጨናነቀኝ በጣም አጨናነቀኝ ላወራ ማልፈልገው ነገር ነው እያስወራኝ ችግር የለውም እኔ አሁን እንኳን እኔ እናንተ አሁን የተግባባን ነው እኮ አይደል እንዴ ችግር የለውም ንገረኝ እስኪ ሰውየው በቃ የሆነ ከድሮ ጀምሮ ከበይዘብ ከዘሩ ጀምሮ ጠንቋይ ናቸው ሲጀምር እነሱ አላቅም ስትለኝ አልገባኝም ያው ለሷ ሁሉም ነገር ዘርዝሬ ያልተናገርኩም ሁሉም ነገር እንደዚህ ነው እነዚህ ሰዎች እንደዚህ ናቸው እንደዚህ ሰዎች ሁሉም ለምን እህት አለች እንዴ አይደለም እህቴ እኮ ናት ነገር ግን ስለነሱ ማውራት አልፈለኩም ያው እህቴ ብትሆን እኮ ሌላ ምስጢር እናወራው እኮ አለ ቆይ ሙሉ ምስጢር አንድ ላይ ነው የምንኖሩት ይሄ ነገር ደግሞ እኔ ጋር የተያያዘ ሆና ከበሽታዬ ጋር የተያያዘ ነገር እነሱ ይሄ ነገር እህት ላይ ተፈጥሮ ቢሆን መናገር ምን ያስፈልጋል እህት ላይ ተፈጥሮ ቢሆንስ እንደዚህ መጥፎ ነገር እነዚህ ሰዎች መጥፎ ሰዎች ናቸው በጥንቆላ የሚያደርጉ በጥንቆላ የሚያምኑ ሰዎች ናቸው ይሄ ነገር እህት ላይ ተፈጥሮ ቢሆንስ አንተ እንዴ ይሄ ነገር እሷ እንኳን እንድትጠነቀቅ መንገር የለብም እኔ አሞኝ እኔ እንደዚህ ታምሜ ደግሞ ከሷ ላይ እንደዚህ ይፈጠራል ማን ብዬ እንዴት ነው ማሰው እንዴት አታስብም የኔ ወንድም እህት ነች እኮ አንድ እኔ ራሴ እንዳውም እሷን ላለመጨናነቅ ለሷ ይሄን ያክል እንደዚህ አይነት ማስፈራሪያ ላለማሳየት እንደዚህ እኔ ራሴን ደብቄ አልናገርም ብዬ ደብቄ ያዝኩት እኮ እንዳውም ሌላ ስሜት እንዳይሰማት ብዬ እንዴ እንደው የሆነ እንደዛ መንፈስ ስለሆነ ስትፈራም ደግሞ የሆነ ሌላ ነገር ሊመጣ ይችላል አይገባኝ ተቀበልኩ እንደ ወንድምነት አስበህ ነው ግን ብታውቀው ደግሞ እሷ የተሻለ ከዚህ የተሻለ ለዚህም ነገር ሴት ማለት ታገናዝባለች እሷ ብዬ አስባለሁኝ ለማፍቴም በጊዜው ተፈልጉ ነበር አሁን አንተ ትንሽ እንትን አልክ እንጂ ተዘናጋበት እንጂ መፍትሄ ታገኙ ነበር በጊዜው ተረጋጋ አሁንም ቢሆን እያመመኝ ነው ምንም በቃ እንደዚህ እያስለፈለፍኩኝ ያልኩ አሁን ወይኔ ምን ነው እየሰማ ነው አይዞ ምን ሆነ ነው ተረጋጋ ምን ሆነ ነው ምን ነው ስሜት ይመጣው እኮ ምንድነው የምር ነው በጣም ያመነው በጣም ነው ያመነው አይዞ ተረጋጋ ምን ሆነ ነው እንደዚህ እያስጨኩ ያልኩ ነው አይዞ ተረጋጋ አይዞ ወይ እንትን አይዞ ተረጋጋ እንትን ወይ ትወጣለህ ወደ አየር ትወስዳለህ አይዞ እስኪ ወይ ካሜራ አጥፍልኛል እስኪ በእናታችሁ ተረጋጋ አይዞ እስኪ ተረጋጋ አይዞ ና አንዴ አይዞ ና ተረጋጋ አይዞ አንዴ ካሜራ
እንግዲህ ተመልካቾች በድጋሚ ተመልሰን መጥተናል። ትንሽ ህመም ተፈጥሮ ነበር እሱ ጋር ካሜራ ለማጥፋት ተገደን ነበረ። እሱም አሁን እስኪ ሕክምና ክትትል ላይ ይገኛል። በእኛ በክሩ አባላት ዶክተሮች ጋር አንዳንድ ክትትሎችን እያደረገ ይገኛል። ለዚህ እንግዲህ መፍትሄ እየፈለገን ያለን ውድ ተመልካቾች፣ እሱም የነገረን አንዳንድ ነገሮች አሉ። እህቱም ጋር ትንሽ ያልተግባባ ነገሮችን እየሰማን ነበረ። እሱ ማለትም ስለ ቤት ውስጥ ማለት ስለ ተከራያችሁ በፊት ስለምኖሩበት ቤት ማለት ታውቂ ነበር አንቺ። አሁን እሱ እያለኝ የነበረው አሁን ቤት ውስጥ አባትየው የጥንቆላ አይነት ነገር ያድርጋል ምናምን እያለኝ ነበረ። እኔ ምናልባት እኔ ከመምጣቴ ከክፍለ ሀገር ወደዚህ ከመምጣቴ በፊት የሚያውቀው ነገር ካለ አላውቅም። እኔ መጣው እዚህ ፋብሪካ ስራ ተቀጠርኩ፣ ሁሌ ስራ ነኝ በቃ። እና ሰውየውም በ15 ቀን አንዴ በሳምንት አንዴ እንደሚገባ ነበር የማውቀው እኔ። አይ እሱ አሁን የነገረኝ ግን ቤት ውስጥ በጣም ጭራሽ እንደሱ አይነት ህመም ያጋጠመው ሰው መጥቶ እዛ ተፈውሶ የጥንቆላ አንተን ማለት የአምልኮ ነገር አድርገውለት እዛ ድኖ እንደሄደና አንተም ያን አድርገህ ብሎ መክሮት እንደሆነ እጣን ማጨስ ሰንደል ማጨስ የጀመሮ እየነገረኝ ነበር። ጭራሽ እኔ ምንም የማውቀው ነገር የለም። የሚገርም ነገር ማለት ምንም አላውቅም። አንድም ቀንም አስቤውም አላውቅም። በዓል ሆኖ እንኳን እኮ ቤታቸው አይጠሩንም። የሚገርምህ ነገር እና እኔ በምን አውቃለሁ? እኔ እነሱ ቤትም እንደሚገባ አላውቅም። ልጅቷ እኛ ጋር እንደምትመጣ በየጓሮም እንዳልኩ ግቢው ብዙ ሰፊ ክፍል አለው ምናምን እንደዛ እንጂ ጭራሽ እሱ እዛ ቤት ገብቶ እንደሚያቅራሱ ያው ካንተ እኩል እኔም ዛሬ መስማቴ ነው። እየነገረኝ ነበር። እኔም ገና ስለገባኝ ነው። አንቺም ያን እነዚህ ነገሮች አላልሽኝም እና እኔ ምን አውቄ እኔ አላውቅም። ጭራሽ አስቤውም አላውቅም። ምንም አላውቅም ነበር። እግሬ ያበዛል እንደ ወንድምሽ እዛ ቤት በመግባት ምናምን እኔ ወጣ ስል እኔ ያው እሷን እየፈለገ እሷን ሊጠራ ምናምን እየመሰለኝ ነው እንጂ አው ይሄዳል። ግን እኔ ከሷ ጋር ነበር ያያያስኩት ነገሩን በሙሉ እንጂ እሱ እንደዚህ ያየ ያን ነገር እየቆረጀ እንደሚመጣ ጭራሽ አላውቅም። ከዛ ቤትስ ይዞ የሚመጣው ነገር አለ። አሁን እጣን ሰንደል ምናምን እኔ ያለው አምጥቶ አያውቅም። እንደው በኪሱ ወይ ደብቆ እያስገባ ይሁን አላውቅም እንጂ እኔ ያለው ይዞ መጥቶ አያውቅም ጭራሽ ቤት ያስገባ። አዎ ከሰውየው ጋር ምን አይነት ነገር ነው የሚያገኙ ነው ሰውየው ያለ ማለት የቤቱ ባለቤት ልጃቸውን ስትይባቸው ብዙ እንትን አይሉም። እና የሰውዬ ደግሞ አሁን እሱ እንዳለው በዚህ በጥንቆላ ነገር ላይ ምናምን ካለ ትንሽ ማለት እንዴት ነው ያላችሁ ግንኙነት እንዴት ነው? እሱማ እንዳልኩ እየተደበቀ ነው እንጂ ደስተኛ አይሆንም። እኔ በእርግጥ ደስተኛም ሳይሆን የገመትኩት ምንድነው እንደዛ የባለ ሀብት ልጅ ሆኖ ያን የመሰለ የተንጣለለ ግቢ ባለቤት ልጅ እንዴት ምንም የሌለው መናጢ ድሃ ልጅን ይወስዳል በሚል አርጌ ነበር ያሰብኩት። ያው እንዳንድ ወላጅ መቼም ልጁ በቃ እና በዛ ነው እንጂ የወሰድኩት። ይሄው እኔ እምልልሃለሁ በመጣምነው አንድ ቀን ጠርጥሬ አላውቅም። በዚህ አንድ አስቤውም አላውቅም ጭራሽ። እና በቃ እኔም በሷ ምንም ይሄው እኔም ካንተ እኩል ዛሬ እየሰማሁ ነው። በቃ ምንም አውቀው ነገር የለም። አዎ እኔም ሲነግረኝ እኮ ደነገጥኩኝ። ማለት አንቺ እነዚህ ነገሮች አልነገርሽኝም። እኔ ምን አውቃለሁ? እኔ አላውቅም እኮ ከሱ ጋር ስለምንድን ነው እሱ ማለት አሁን አንቺ ስታወሪ አፋፍሽን ነው የሚልሽ። አንቺ የሆነ ነገር ስትይ አንቺ ነው የሚቆጣሽ። ለምንድን ነው? በቃ አንደኛ ታናሹ ነኝ ታውቃለህ፣ ተመቸው በቃ። ሁለት ደግሞ እኔ የምለውን ነገር መስማት አይፈልግም ጭራሽ። ለምንድን ነው ያን ነገር የሚያደርገው? ለምንድን ነው? እኔ እንጃ። እኔ ምን አውቄ። በቃ እኔ መስማት አይፈልግም። የሆነ ነገር የምናገረው ነገር በሙሉ ያበሳጨዋል፣ ያናድደዋል። በቃ ዚናል ያጋጫችኋል፣ ያጣላችኋል። ምንድነው ያለው ነገር ሁለታችሁ መሃል? በቃ እንዳልኩ ይሄ ነገር ከተፈጠረ ወዲህ ነው በቃ ይሄ ጽንሱ ምናምን ከተፈጠረ ወዲህ ነው እንጂ ከዛ በፊት አይደለም። እንደው ለሰላምታ እንኳን በቅጦ አንነጋገርም። በቃ ማታ ገብቶ ራት በልቶ ጸጥ ነው የምንባባለው። በቃ ምን ሰራህ እንዴት ዋልክ ምናምን በቃ ከዛ ያለፈም አናወራም። ሲጀመር ወሬም የለም። በደንብ አታወሩ? አዎ አናወራም። ከዛ በኋላ ሆን ብሎ ሲጀመር ጭቅጭቅ ነው የሚፈልገው። ሳይን እንኳን ይናደዳል። በቃ እንዳልከው ቅድም ራሱ ሰምተዋል አይደል? አንቺ ከመጣሽ ወዲህ ነው ምናምን ሲለኝ ጭራሽ ይባስ ብሎ እኔ ስንት እንዳልተንከራተትኩ እሱ ማለት የፈጠረ እነዚህ አይነት ነገሮች ግን አሁን እሱ እንዳለው ደግሞ መፍትሄ ብሎ አልነገረሽም ይሄን ነገር? ምንም እኔ እንደዚህ እየተሰቃየው ዝም በቃ ይሄ ማለት አሁን እሱ ቅድም ነግሮ ይልባል በዚህ ነገር የዳነ አለ አባትየው የልጅቷ አባት ያዳነው ሰው አለና እኔ መክሮኝ ነው ያን ነገር የማደርገው ብሎ ይልባል። የልጅቷ አባት እንደዚህ አይነት ነገር እንዳለው እንደዚህ አይነት ነገር እንደሚያደርግ ራሱ አላውቅም። ሹፌር እንደሆነ ነበር የማውቀው። በቃ እንዳልኩ ፊልድ ይወጣል በ15 ቀን ነው በሳምንት ነው የሚመጣውና እንደዛ ነበር የሚመስለኝ እንጂ
አንድ ቀን ወደ አይምሮዬ እንደዚህ አይነት ሐሳብም መጥቶ አያውቅም ጭራሽ። እንዴት ነው ታዲያ አሁን አንቺ ምንድነው ማለት አሁን ለዚህ ነገር እንዴት ነው መፍትሄ ልንፈልግ የምንችለው? ማለት በምን መልኩ ነው ይሄን ነገር መፍታት የምንችለው? የምታስቢው ሐሳብ አለሽ? እንዴት ነው የመጨረሻ መፍትሄ ብዬ ያሰብኩት እንግዲህ እኔ ወደ ሰዎቹ ቤት መሄድ ነው። ሌላ ምን አማራጭ አለ? ሌላ ምን ማድረግ እንችላለን? ወደ በፊታው ቤታችሁ ምን ማድረግ እንችላለን? እኔ ሌላ ምንም ማሰብ አልቻልኩም። እኔ ስንት እንዴ አሁን ወደ አመት እየተጠጋ ነው ጭንቀቴ ራሱ። እኔ ራሱ እኮ በሽታ ፈራው በሱ የተነሳ ያለ እድሜ 2 ጸጉር አበቀልኩ። ይገባኛል። እስኪያው ማለት እኔም እያሰብኩ ነበር ይሄን ሐሳብ ካልሆነ ወይ በፊት ፍቅረኛውን አግኝቶ ስለ እንደዚህ አይነት ነገር ምታከሆነ ማለት አባትየውም በነበራቸው ግንኙነት ደስተኛ ስላልነበር ይሄን ነገር እሱ ካረገ ወይ ይሄን ነገር ስለዚህ ነገር ምታቀው ነገር ካለ እስኪ ከሷ ጋርም ለማውራት እንሞክራለን በእኛ በአቅማችን። አሁን አንቺ ማለት አሳውቁ ወስዳችኋለሁ እኔ ቤቱንም አሁን ስለምት ያለሽ በቃ ችግር የለም ቤቱን እንተንላለን የክሩማ አባላት ስላሉ እንትን ማለት የሚያስቸግረ ነገር ብዙ አይኖርም። ከዛ የከሷ ጋር እስኪ ያለውን ነገር ለመፍታት እንሞክራለን። እሺ ማለት ብዙ አትጨነቂ አይዞሽ እንግዲህ እኛ ከጎንሽ ነን። እሺ አመሰግናለሁ እግዚአብሔር ይስጥል። እንግዲህ ውድ ተመልካቾቻችን ሁሉ ነገር እየተከታተላችሁት ነው። ይሄ ልጅ እንግዲህ የማይወጣው ችግር ውስጥ ገብቷል። ከሱም ብሶ እንደገና መፍትሄው እጁ ላይ ያለ ከዚህ በፊት የዳነ ሰው አለ ብሎ እያወራ ያን ነገር ለምን ማድረግ እንዳልፈለገ ጥያቄ ፈጥሮብኛል። ቤተክርስቲያንም ከዛ ብሶም ቤተክርስቲያን ምናምን ጸበል ለምን አልሞከርም መሰለው አልፈለገም። ይሄ ልጅ እስከዛ ጋር የሚያገናኘው ነገር አለ የሚለው ነገር ማለት ጥያቄ የፈጠረብኝ ነው ውስጤ። ግን ከዛ በተጨማሪ ደግሞ አሁን ላይ የሚያስፈልገን እስቲ ከልጅቷ ጋር ደግሞ ወይ እሱ ያለገረን ከልጅቷ ጋር ተጋጭተው ማለት ተጋጭተው ከሆነ በመሃል ምናምን ይሄን ነገርም እሱ የምታውቀው ነገር ካለ አንዳንድ ነገሮችን ወደ ቤቱ ሄደን ለማጣራት እንሞክራለን። ሰላም ውድ የቻናላችን ተከታታዮች እንደምን ቆይታችኋል? እንግዲህ ባጣራናቸው አንዳንድ ሁኔታዎችን ባጣራ ነው መሰረት የልጅቷ ቤት እንግዲህ ትንሽ አባትየውም አሁን ላይ ቤት ስለሚገኝ እንደገና ለማውራትም ቤታቸው ምቹ ስላልሆነ ለየት አድርገን ወይ ደግሞ እሷን ለወስደን ማለትም አዋርተን እሷን ለብቻዋ ለማናገር እንሞክራለን። ለማውራትም ስቱዲዮ ለመውሰድ ትንሽ ኮምፈርት ስለሚነሳት እነሱ ቤት ጠርተናት እስኪ ለማውራት እንሞክራለን። ከሷ ጋር አንዳንድ ቆይታዎች ይኖሩናል። አሁን እንዳልኳቸው አባትየውም ነገሮቹን ቀጥታ ወደ ጉዳዩ መግባት ስላልፈለግን እሷን ወደ እነሱ ቤት ይዘን ለመሄድ አስበናል። እንግዲህ የሚኖርን ቆይታ እስከ መጨረሻው አብራችሁን ቆዩ፣ ተከታተሉ። ሰላም ተመልካቾቻችን፣ እንግዲህ በድጋሚ ተመልሰን ወደ እናንተ መተናል። ቅድም እንግዲህ አንዳንድ ነገሮችን ነግሬያችሁ ነበረ። በዛም መሰረት ከልጁ ፍቅረኛ ጋር አብረን እንገኛለን። ቤትም ሄደን ነበር። ከሷ ጋር አንዳንድ ነገሮችን አውርተን ነበረ። ያሉትን ነገሮችን ማስረድቻን ነበረ። ልጇ ላይ በጣም እንደሚያፈቅራት በጣም እንደሚወዳት ነግሬያት ነበር። እሷ ጋርም ያለው ያ ስሜት ነው። እሷን በጣም ነው የምትወደውና እዚህም እንግዲህ ከሷና እሱን ለማገናኘት ይጀምራሉ። ከዛ በፊት ግን አንዳንድ ነገሮች እንግዲህ እኛ ውስጥ ያለውን ጥያቄዎችን ጠይቃታለን። አንዳንድ መልሶችንም ከሷ እንወስዳለን። ያሉትን እስከ መጨረሻው ድረስ አብራችሁን ቆዩና ተከታተሉ። ሰላም እህቴ እንዴት ነሽ? አለን እንግዲህ ያወርተን ነበር አንዳንድ ነገሮች ግን የበለጠ ኢምፕሩቭ ለማድረግ ደግሞ እስኪ ራስሽን አስተዋውቂልና። ደግሞ አውርተናል። ስሜ ሃይማኖት ይባላል። ሃይዬ እንግዲህ አውርቼሽ ነበረ። ፍቅረኛሽን ላገናኝሽ እንደሆነም ነገርሽ ነበር። በጣም ነው የማመሰግነው። ማለት በጣም ብዙ ጊዜ ፈልጌዋለሁ። ማለት እኔ ማድረግ ያለብኝን ነገር እንዳለ አድርጌያለሁ፣ ግን እሱን ማግኘት አልቻልኩም። ብዙ ነገር ቅድምም ነግሬሃለሁ። በቃ እሱን ለማግኘት ያላረኩት ነገር የለም። በቃ በጣም ብዙ ቦታ ፈልጌዋለሁ። ስልኩም አይሰራም። በቃ ይሄ ምክንያት አጣሁ። በቃ እኔ ብዙ ነገር ከሱ ጋር ነው የለመድኩት። ከሱ ጋር ነው መኖር የምፈልገው። የወደፊት ነገር ከሱ ጋር ነው እንትን ያልኩትና ያንን ነገር ደግሞ ማጣት ከባድ ነው። ዛሬ ነገ አብሮኝ ይኖራል ብለህ ያሰብከው ሰው ዛሬም በድግ ብሎ የት ይግባ? አንዳንዴ ወይኔ አንዳንዴ እንጨቃጨቃለን እና ወይ በቃ አስከፍቼው ነው ምናምን ብዬ አስባለሁ። ግን በቃ የት እንደገባ ነው የጠፋብኝ። ግን አሁንም ቢሆን እኔ እቀበለዋለሁ። ምክንያቱም በጣም የማፈቅረው በጣም ነው የምወደው። አይዞሽ ማለት እሱም አውርቶኝ ነበረ። በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ። እሱምና ግዴታ ስለሆነበትም ነው ከአንቺ የራቀውና ከስርሽም የጠፋብሽና ለዛም ነው አንቺን ፍለጋም ወደ አንቺ ጋር የሚመጣውትኝ።
እና አሁን ላይ በጣም እሱ ፊሊንግ አለው እና ከዛ ፊት ግን እስኪ ስለ አንዳንድ ነገሮች እናወራና ይብዬ ይቅርታ ማለት ከሱ የሚወጥብኝ ነገር አለ ብለህ ነው ማለት አንዴ እሱን ባገኘው ደስ ይለኛል ማለት ሁሉም ነገር አገናኝሻለሁ እየመጣ ነው መንገድ ላይ ነው እስከዛ እስኪደርስ ድረስ እስኪ እናወራ እኔና አንቺም ዝም ብለን ቁጭ ከምንል ስለ አንዳንድ ነገሮች ምንም አንዳንድ ነገሮች ዝም ብዬ ላውራሽ ብዬ ነው እሺ ይዛኩን ይችላል እንዴ ነው ሳላ እስኪ ስለ ፋሚሊ ምናምን ታውሪ ደስ ይለኛል ላይ ማለት እንዴ ታሪክ ማወቅ ምናምን ደስ ይለኛል ለቤተሰብ ነገር ግን እየቀረስከኝ ያለበት ምክንያት አልገባኝም ማለት ስትገናኙ ያለው ሪአክሽን እናንተ ለወደፊታችሁ ስታዩትም ይሆናል ደስ ይላል ማለት ተለያይተ ምናምን እንደዚህ ስትገናኙ ያለው ሪአክሽናችሁን ቢታይ ስታዩ ደስ ይላችሁ ነው እሺ ችግር የለም ስሜት ስላልሰጠኝ ነው ችግር የለም እሺ እስኪ ስለ ፋሚሊዎች ንገሪኝ እኔ ከአባቴ ጋር ነው የምኖረው አባቴ ያው ከአባቴ ጋር ነው የምኖረው ስለ አባቴ በጣም ብዙ ዋጋ ይሄ ብዙ ሁልጊዜ እንደሚናገሩ አይነት ቃላት እንዳይሆንብኝ ነው ብዙ ዋጋ ከፍሎት በጣም ትልቅ ደረጃ ላይ እንድደርስ የራሱን ነገር ትቶ ለኔ በጣም ብዙ ነገር አድርጎ ያሳደገኝ አባቴ ነው እና እኔና አባቴ ነን አሁን አብረን የምንኖረው እናቴ በህይወት የለችም ከአባቴ ውጪ ደግሞ እዚህ ምንም ዘመድ የለኝም ይሄ ነው ያለው ነገር ኦኬ አባትሽ ብቻ ናችሁ ዘመዳውን ላይ ያላችሁት ሁለታችሁ ብቻ ናችሁ አሁን ማለት እዚሁ ነው የኖራችሁት ወይስ ከክፍለ ሀገር ነው ወደዚህ መጣችሁ ነው የኖራችሁ ያላችሁት አንዴ ክፍለ ሀገር ልጅ መሰልኩ ዛሬ በቀሚስ ስላየኸኝ ነው አይ እንደዛ ሳይሆን እንደዛ እንኳን አይደለም እዚህ ነው ያደግኩት አዲስ አበባ ነው ያደግኩት ኦኬ እዚህ ነው ያለችው አዲስ አበባ ነው አይ ደስ ይላል በጣም እንዴ ፋዘርሽ ምንድን ነው የሚሰራው አባቴ ለጊዜው ቤት ምናምን ነው የሚያከራየው ቤቶች በሚያከራየው ጡረታ ምናምን በሚቀበለው ማለት አይኛል እድሜው ገፍቶ ምናምን ሳይሆን ያ በድሮ ጊዜ እድሜ ቀንሳ ምናምን ተናገራለህና ያ ደግሞ ቶሎ ጡረታ እንዲወጣ አረጋውና አሁን ለጊዜው ስራ የለውም ቤት ክራይ ያለ በዛ እኔም ደግሞ ትንሽ እንቀሳቀሳለሁ ያው ለአባቴ መሆን እንኳን አይቅተኝምና በዛ ነው አሁን ያለነው አንዳንድ ነገሮች ያወራ ነበር ከፍቅረኛሽም ጋር እንደዚሁና ለማንኛውም ታስሪ ፍቅረኛሽ ይያልከን የምር በጣም ናፍቆኛል እና አባትሽ በጣም እንትን አብዛኛው ጊዜ ፊልም ነው የሚሆነው ምናምን እየነገረኝ ነበር ምን ነበር የሚሰራው እና አንቺ ደግሞ ጥረት አለ ምናምን ያልሽኝ ነበርና ትንሽ ስግራ ሲገባኝ ጠየቅኩሽ ፊልድ ብዙ ሰው እንደዛ ነው የሚያስበው ፊልድ ምናምን የሚወጣ ነው የሚመስለው ግን ደግሞ ወደ ገጠር አካባቢ የእርሻ መሬት ምናምን ስላለ ያንን ነገር ለማየት ምናምን ነው እንጂ የሚሄደው ያው ፊልድ ምናምን ያው ጥረተኛ ስለሆነ ያው እንደ ፊዚካሊም ስታየው አባቴ እንትን ያለ አይመስልም እንደዚህ ጥረታም ነው የሚወጣው ሰው አይመስልም ለዛ ከዛ ከሚያዩት አንፃር ምናምን ጥረ እንትን ፊልድ ምናምን ሄዳል የሚሉት እንጂ ገጠር የእርሻ መሬት ምናምን የእናቴ እንትን ስላለ ያንን ነገር ቼክ ለማድረግ ነው ወደዛ ኦኬ በማዘር በኩል ኖርሻ ያላችሁ በዛ እንትን ስላለን ያንን ነገር ደግሞ ሰርቫይቭ ለማድረግ ነው የሚሄደው እሱ ወደዛ ከዛ ፊት ምን ነበር የሚሰራው ጡረታ ከመውጣቱ በፊት አባቴ ጡረታ ከመውጣቱ በፊት ባንክ ላይ ነበር የሚሰራው ኦኬ ባንክ ነው ጡረታ ያስወጡት አይ ባንክ ብዙ ጊዜ ቶሎ እንትን አይሉም ብዬ ነው ያው እድሜ ያው አይ ጥሩ ነው እና ያንዳንድ ነገሮች እስኪ እኔ ደግሞ ያያየው ነበር ሰፈር ውስጥም ያወራው ማለት እኔ እንትን ማለት ጋዜጠኛ ነኝ እና የዙርክ ማላምን በስራ ታውቂያለሽ የጋዜጠኛ ህይወት ደግሞ በጥያቄና መልስ የተሞላ ነውና አንዳንድ ነገሮችን ያወራን ነበር ማለት አካባቢ ላይም እየዞርኩኝ ያየው ነበርና አባትሽ በሰፈሩ በጣም የሚፈራ ሰው ነው ይላሉ ያው ቀርበክ ስታየው ምናምን ማለት ከሁሉም ሰው ጋር ያለውን ኢንተራክት ቼክ እንትን የሚያደርግ ሰው ነውና አሁን ካንተ ጋር ሲመጣ ምን አይነት ፐርሰናሊቲ እንዳለው ከልጁ ጋር ሲሆን ማለት ይሄ ለብዙ ሰው ፊት መስጠት አያስፈልግም ብሎ የሚያምን ሰው ስለሆነ ሁሉም ሰው ደግሞ በዛ አንግል ስለሆነ የሚያየው እንደዛ ስለሆነ ያው ኮስታራ እንደሆነ ነግሮኛል ይመስላል እንጂ አይደለም ለኔ ለልጁ አይደለም ለሌላ ለአካባቢው አንቺ ጎረቤት ጋር ምናምን ያለው ግንኙነት እንዴት ነው ከተከራይ ጋር ምናምን አከራይና ተከራይ ከሆንክ ያው አከራይና ተከራይ ነው ግንኙነት ሊሆን የሚችለው ምንም አዲስ ነገር የለውም ውጪ ላይ ደግሞ እንደማንኛውም ሰው ማህበራዊ ነገሩን የሚያጠናክር ግን ደግሞ ይሄ ኮስተርም አንዳንዴ ኮስተር የምትለውም እኮ ልማድ ሊሆን ይችላል የሚያውቁት ነው ያንን ሊረዱት የሚችሉት እንትናይ ከአካባቢ ሰው ጋር ብዙ እንደማይግባባና ጭራሽ ማህበራዊ ህይወት ማለት እድር ምናምን ራሱ እንደሌለበት የነገሩኝ ነበር እንዴት እዚህ ነገር ውስጥ አዎ እንደሱ የለም ለምንድነው በቃ ይሁን አባቴ የራሱ የሆነ ፊሎሶፊ አለው እና በዛ ነገር የታጠረ ሰው ስለሆነ ለዛ ነው እንዲርቁ ምናምን ብዙ እንትን አያስፈልግም ለኔ አንቺ ብቻ ነሽ በቂ ይለኛል ኦኬ እና አንቺም ተቀበያለሽ እና አስተሳሰብ ግን
ማለት እንዴት አይከብድም? እንዴት ነው አንድ ሰው ከማህበረሰብ ርቆ ከአንድ ሰው አስተሳሰብ ወጣ ያለ አስተሳሰብ ስታራምጃ አንዳንዴ ልጅ አባት ተቀብሎ ልጅ የማይቀበላቸው ነገሮች አሉና እንዴት ነው አንቺ ጋር ያለው አቀባበል? እኔ ያው የኔንም ባህሪ የሱንም ባህሪ ደግሞ እንትን ለማድረግ እየሞከርኩኝ ነው። እሱንም በአንዳንድ ነገር ፑሽ ለማድረግ ትሞክራለህ። ያ እንደዚህ አሁን እኮ እንደዚህ ድር ምናምን የለበትም ይባላል እንጂ የሚያስፈልገውን ነገር የሄደ ሰው መጠየቅ ካለበት ሰው ይጠይቃል። ብዙ ነገር ማድረግ ያለበትን ነገር ለምሳሌ በገንዘብ ምናምን ብዙ የሚደረጉ ነገሮች አሉና እነዛ ነገር እኮ ያደርጋል። ግን እንደዚህ ይሄ እድር ምናምን ላይ ያለበትም ነው እንጂ ያው እነሱ የሚያደርጉትን ነገር ያደርጋል። ምንም አዲስ ነገር የለውም። አዎ ያደርጋል። ግን አንዳንዴ ደግሞ ከእድር ምናምን ከማህበረሰብ ወጣ ስትይ የሆነ ነገር ችግር ሰዓት ላይ እንኳን እንትን ይልሻል። የሆነ ችግር ቢያጋጥምሽ እንኳን የሚደርስልሽ ማለት ከራስሽ ነው እንትን የሚለው ብዬ ነው። አዎ ይሆናል። እንግዲህ እዚህ ላይ እንኳን ሀሳብ አልሰጥም። ኦኬ። አንዳንድ ሰዎችም እየነገሩኝ ነበረ ደግሞ ማለት የሆነ ታሞ እየመጡ ምናምን ቤትም ምናምን አባትሽ ትንሽ የባህል ሕክምና ይሞክራል መሰለኝ። አዎ አንዳንዴ ትንሽ ይሞክራል። አይ ማለት አንድ የሆነ ልጅ አግኝቼ ያዋርቸው ምናምን ነበርና በጣም ችግር አጋጥሞ ትልቅ ችግር አባትሽ ምናምን በተለያዩ መንገዶች አድርጎ ምናምን እንደፈታለት እየነገረኝ ነበር። አዎ አንዳንዴ ይሞክራል። ለዛ ያለ ነገር ይሞክራል። ቤት ውስጥ ምንድን ነው የሚሰራው ማለት እንዴት ነው? ባህላዊ ሕክምና ምን በቅጠላቅጠል በተፈጥሮ መንገድ ነው ወይስ? ያው ባህላዊ የሚያስብለው እኮ እሱ ነው ሲጀምር። ጀማሪ ነህ እንዴ ማለት ባህላዊ ነው። አሁን ላይ ያሉትን ነገሮች ሳስጠቀም በፊት በነበረው ነገር ሐኪም ቤት ሳይኖር የነበሩትን ነገሮች ያንን ነገር በዛ አማካኝነት የምትሰራው ነገር ነው ባህላዊ አይደለም እንዴ? አዎ ነው እሱ። ግን አይ እሱ ትንሽ ከነገሬ ወጣ አለችብኝና ለዛ ነው የጠየኩሽኝ። እሱ ያለኝ በአንዳንድ ማለት እንዲህ ጭሳጭሶች ምናምን እንደዛ ነገር ነበር ያለኝና እንዴ ደግሞ ግራ ገባኝ። አንዴ ባህላዊ ሕክምና አይ ማለት አሁን ባህላዊ ሕክምና ማለት በቅጠላቅጠል ወይ መድኃኒቶች ቀመሙ ምናምን ነው። እሱ ያለኝ ደግሞ በአንዳንድ ጭሳጭሶች ምናምን ቤት ውስጥ እንትን ያለ ምንድነው ጥፋት መሰለህ? የተነገረህን እንዳለ መጠየቅ አለብህ።